ትንሽ ነው ከንፈሬ ራሴ ነኝ እንጂ በምናምን እያሰፋውትኝ እንጂ ከንፈሬ ጠባብ ናት በተፈጥሮ። ሌላ ምን አለ? እግሮቼ ያምራሉ። ልሸጥ ሜር ነው የሚመስለው። ልክ እንደ ሰንጋበሬ ልሸጥ። እግሮቼ ያምራሉ። ጸይም ነኝ። ወርቅዬ ያ ሰው ጋር የሚሄድበት ሰው ወርቅዬ የሚያይ ሰው አይደለም። ይቅርታ የተከበረ ሰው፣ በጣም ክብር ያለው ሰው፣ በጣም አዛኝ ሩሩ፣ የኔ ወዳጄ አክባሪ የሆነ ሰው ስለሆነ እሙ ደረጃ ምናምን የለም። ይቅርታ አድርጉልኝ። ቀጣይ ሰላምን ነው ማገኘው። ሰላም አግኝኝ የኔ ማር። እኔ ሴት ነው ማገኘው። ወንዶቹ ፈራለሁ። ለቤዛ መመለስ ከበደሽ። ምኑን? ፀጉሬ ግንባሬ ለነገሩ ስለማላድር ፀጉሬ እንደዚህ ሆኖ ስለሚመጣ ችግር የለውም። ፀጉሬ እንደዚህ ነው። ግንባሬ ማታ ማድር ቢሆን ኖሮ ግንባሬን ታዩት። ግንባሬ ሰፊ ይኸው እዚህ ድረስ ነው። ይሁን ኢትስ ኦኬ። ግንባሬ ከዚህ ነው የሚጀምረው። ስብሐት ለአብ። ይኸው እኔ እኮ ማንም እንደ ቲክቶክ ላይ ይኸው ከዚህ ነው። መላጣ ነኝ። የሶስት መላጣ ልጆች ነኝ። አባቴም መላጣ እኔም መላጣ። እዚህ ድረስ ነው እንዳንቀጽ ግንባሬ የሚጀምረው። ይበቃቸዋል። ግንባሬ ማርያምን እዚህ ድረስ ነው ግንባሬ። እዚህ ድረስ ጠላት የማይጠቀምበታል። ይሁን ይጠቀሙበት። በወጣ የተካ ሰላምዬ፣ በወጣ የተካ ቦጣ። አንቺ መልካም ሴት እኔ ቤት ምን እግር ጣለሽ ሰላምዬ? ምን ያህል ነው ግን የምትወጂኝ? እስኪ ግለጭልኝ በኮሜንት። ውድ ጁ ባይ ዘሄር አይ ጋላሪት ፍሮም እንትን ምንድን ነው አማዞን ላይ ነው። አማዞን ላይ ላቭ ሚ የሚባል ቦታ ነው። 30 ኢንች ነው። አመሰግናለሁ። ቲዲና ቤዛ ልዩነታቸው ንገሪኝ። ዘበርጋዬ ጥሩ ጥያቄ። ፍጹም አዲስ ቤተኛ ነው መሰለኝ። ሰላም ፍጹም፣ ጤና ይስጥልኝ። እኔ አላውቅም፣ ስለ ሰው ማውራት አልችልም። ስለ ራሴ ብቻ ጠይቂኝ። እኔ ለምሳሌ አሁን ቤዛ የምትለብሰው አለባበስ እህቴ ትለብሰዋለች እና ሌላ ነገር ማሰብ አለብን እንዴ? እህት አለም በፍጹም ማርያምን። እህቴ አሁን እንደዚህ አይነት አለባበስ ትወዳለች። ሌላ ነገር ነው አይደለም። አንዳንድ ሰው ቀስታይሉ ይለያያል። እኔ ጀጅ አላረግም። የሰው ልጅ ሰው በፈለገው መንገድ። እኔ ይህን ስልክ ስዘጋ አልጋ ላይ በስልክ ስንት ጉድ ይሰራል፣ ስንት ወንጀል የሚሰራው። ማነኝ እኔ ሰውን የምተቸው? ማነኝ እኔ ሰውን እንዲህ ነው እንደዛ ነው የምለው? ምን ቦጣኝ ውዴ? አንደኛ ሀገሪቷ ላይ ያስጠይቃል። ሁለተኛ ነገር ደግሞ ምን አገባኝ እኔ? ምን አገባኝ ወይ? እንግዳ ነው። ሰላም ጤና ይስጥልኝ ፍጹሜ፣ ጤና ይስጥልኝ። ዌልካም። ሴት ነሽ ወንድ? እስኪ በኮመንት እንትን በይ። ለማሽቃበጥም እንዲመቸኝ ወንድ ነሽ ብዬ ሻፍጄ ማን ሳሜን ግን ቴንክ ዩ አርሴናል። ዋት ዘ ፋክ ዩ ስቲል ሂር። የቀረውን ኮመንታተር ያንብብልግ። እዚህ ቁጭ ብለሻል ያልከኝ እድሜና ጤና ቢሰጠኝ ማለት ነው የኔ ጌታ። ስላመመኝ እንጂ እስከ ጠዋት ብቀመጥ ደስ ይለኝ ነበር። አሞኛል፣ ጭንቅላቴን አሞኝ እንጂ አቅም ቢኖረኝ እስከ ጠዋት ብቀመጥ ደስ ይለኛል። ስላመመኝ እንጂ እኔና 2 ሰዓት መቀመጤ ነው የገረመሽ? ብችት ቤታ ሁሌ ነው እኮ የምነግርሽ ውዴ። ጭንቅላቴ እኮ ይረሳል እኮ የሆነ ዞር ብዬ የሆነች ነገር ሳብ ስለማድረግ ጭንቅላቴ ይረሳል። ማሬ እስኪ ንገሪኝ ከኮመንት። ሴት ነሽ ወንድ? አርሴናልማ እኮ ገላብጣ ስማ ጨረሰች። ስለምትሰቢ እኮ ነው በትክክል አብዱ፣ የኔ አዋቂ አብዱዬ። ግን ለምንድን ነው የኔ ጌታ መሀይም የሆንከው? አብዱዬ መሀይም ነክ። በቃ ጭንቅላትክ ድርቅ ካለ ጭንቅላት ነው እንዲህ ብታደርገው ኳ ይላል አብዱዬ። የኔ ማር የኔ ፍቅር መሀይም ነህ እኮ የኔ ጌታ የኔ ማር። ለምን መሀይም እንደሆንክ ግን አላውቅም። ባቆ ደስ ይለኛል አብዱዬ ፍቅሬ። ገብተህ አስረዳኝ።
አንተ አዋቂ የወንድ ቂጣም። እስኪ ተውኝ ነገር አፈልጉኝ ዛሬ። እሺ ነገረኞች ድንጋይ አስፈቅደሽ ስደብኝ። እኔ የኢትዮጵያ መብራት ኃይል መስልሻለሁ? ሲፈልግ የሚመጣ ሲጠግብ ሳይፈልግ የሚቀር መስልሻለሁ? ባዶ በደረቁ እኔ አንቺን የምሰድብሽ ምን ዳ ከፍለሽ እሰድብሻለሁ። አንቺም ከፍለሽ እኔ መሳደብ ትችያለሽ። ለምሳሌ 1000 ከሆነ አውርደሽ ቤታ መላጦ ማለት ይቻላል፣ ይፈቀዳል። ማንም አይመውትሽም። ፈቃዱ ተሰጥቶሻል። ቤታ ያንቺ ግንብራስ ብለሽ ቤቢ ላይ ማውረድ ማን ይቆጣሻል? ማንም አንድ ሰው አይመውትሽም። ሞዴሬተሮችን እኔ ራሱ ረግጫ አባርራለሁ። ቤታይ ደስ ያለሽን ንፍጣም ብለሽ የሆነ ነገር 10 ሺህ ብትለቂያው ትክክልሽ። እኔ ንፍጣም ነኝ እላለሁ። በነፃ ግን እየተሳደባችሁ እዚህ ቤት አትቀጥሉም። እናንተ ምንም ተፋጠን ቲክቶክ እስኪዘጋ ድረስ ተናንቀን እንቀጥላለን። ውዴ የሚቆም ነገር የለም። እኔም አይደክመኝ፣ እናንተም መጻፍ አይደክማችሁ። እሺ አዎ እየሰጣችሁ ስደቡኝ። በነፃ እኮ ረገጣ ይደብራል። ፍጹም ሴት ናት ወይ ማላቅ መስሏችሁ እናንተ? ፍጹም እኮ ማለት እኮ የአክስቴ ስም፣ አሁን የአክስቴ ስም እውነት ነው ነገራችሁ፣ ማርያምን የአክስቴ ስም ፍጹም ነው ሰው እና ማን ኮፒ እንዳደረገ ግን አላቅም። አክስቴቱን እቺ ልጅ ጊፍት የምትሰጠኝ አላቅም። አክስቴ ትሆናለች በእርግጠኝነት። ለአክስቴ ላሽቃብጥ አልችልም። ጊዜው የመበላለጥ ነው። ጊዜው የገንዘብ ነው። ለአክስቴ ላሽቃብጥላት አልችልም። መታ ጊፍት አልሰጠችኝም። ጊፍት ለሰጠችኝ ነው ማሽቃብጠው። ስለዚህ አክስቴ ናት ኮፒ ያደረገችው ያንቺን ስም ፍጹም። ያንቺማ እንዴት ኮፒ ታደርጊያለሽ? የኔ እናት አክስቴ ራሷ ነው ኮፒ ያደረገችው ስምሽን። ሂጅበት ቤታዬ። የት ነው ሙቭ የምታረጊው? ሀበሻ የሌለበት ሰላም የማገኝበት ልጁ ጣልሽ ሜሪዬ፣ ጸጥ ያለ ሀበሻ የሌለበት የማልገላመጥበት እዛ ነው የሚሄደው። የኔ ጌታ ምን ይሳነዋል? ሚስቴ ይላል። አሁን አንተ ሚስቴ እያልክ የምትጽፈው ሰውዬ ሚስቴ እያልክ የምትጽፈው ሰውዬ በእርግጠኝነት ባይክ ማለት ነው አልጋ ላይ ተኝተህ አውራጣትን እየጠባክ በአንዱ እጅ ኮመንት የምታደርግ ሰውዬ ነህ። ሚስቴ እንደው ለትንሽ ለአፍክ አይጨንቅህም? አውራጣትን ያልክ በዚህ ጋር ሚስቴ እያልክ ትጽፋለህ። ምን አባል አድርገህ እከክ አንድ ነገር የለህ። የእኔ እኮ ደሃ አፍቅሬ ታክኬ አቧራዬ ቡን ብሎ የአቧራዬ ከጭንቅላቴ ላይ የተቦነነው የደሃ አቧራ 3 ጎጆ ቤት ሰርቶ ማለት ነው። ይሄው አሁን የአክስቶቼ ልጆች ያጎቶቼ ልጆች ይኖሩበታል። ከእንዳንተ አይነት ደሃ ጋር ሳክኖሬ እድሜ ዘላለሜን